ዳኒ የታሰረበትን ገመድ እንደምንም ብሎ የራሱን ለመፍታት ችሏል። ነገር ግን ደግሞ በቀጣይ አባባን ለመፍታት ሲል ይህ አጋች ከጀርባ መጥቶ ዳኒን ያንቀዋል። ይህ አጋችም ዳኒን በጣም ይጎዳዋል። ምክንያቱም ደግሞ አባባን ሊፈታ ሲል ስለደረሰ በጣም ደብሯት እያለ ቲና ትመጣና እስኪ ውሃ ስጪኝ፣ ምን ሆነች ነው ትሁቴ ደብሮሻል ብላም ትጠይቃታለች። ትሁትም ደግሞ በጣም የደበራትኝ አባዬ ስለናፈቄ ነው ብላም ትላለች። ምን ነው አንቺ እንደ ሕፃን ልጅ ሆንሽ? እኛም እኮ ናፍቆናል እያለች ቲናም ማስመሰሏን ቀጥላለች። እውነት ግን አንቺ ግን ናፍቆሻል አባዬ በማለት ትሁትም ትጠይቃታለች። ለማንኛውም እዚህ በላይ ራስሽን አታስጨንቂ በማለት ለትሁቴ ትነግራታለች። ትሁትም እሱ ይገኝ እንጂ የኔ መጨናነቅ ምንም አይደለም በማለት ለቲና ትመልስላታለች። ካሌብም በጣም ደብሮት ቤት መቶ ቁጭ ይላል። እናም ቲናም ደግሞ ምን ነው ይሄ ቤት ዛሬ በሀዘን ነው እንዴ የተሞላ ብላም ጠይቀዋለች። ምን ነው ምን ተፈጠረ ብሎ ካሌብ ይመልስላታል። ቆይ ቲና ግን ሰሞኑን ስለ አባዬ የሰማሽው ነገር አለ ብሎም ይጠይቃታል። ቲናም ደግሞ በፍጹም ምንም ነገር እንዳልሰማች ትነግረዋለች። እናም ውስጧ ደስተኛ ሆኖ ግን ደግሞ ከላይ ማስመሰሏን ቀጥላለች። እናም አይዞህ አባዬ ምንም አይሆንም፣ ውስጤም ይነግረኛል ደህና እንደሆነ ነው የሚነግረኝ እያለች ውስጧን ሁሉን ነገር እያወቀች ግን ደግሞ ከላይ እያስመሰለች ትገኛለች። ቲናም ካሌብም ግራ በመጋባት ቆይ አንቺ ግን እንዴት እንደዚህ እርግጠኛ ሆነች ታወሪያለሽ ብሎም ይላታል። ቲናም አዎ ውስጤ ነገረኝ እያልኩ ውስጤን ደግሞ በደንብ አድርጌ አምነዋለሁ በማለት ለካሌብ ትመልስለታለች። ካሌብም ቲናን ቆይ ግን አባዬ ለምን እንደታገተና እንዲሁም ደግሞ ማን እንደዚህ እንደሚያደርገው ጥርጣሬ የለሽም ወይ ብሎም ይላታል። አባዬ ከማንም ጋር ተጣልቶ አያውቅም፣ እንደምታውቀው አባዬ መልካም ሰው ነው። እናም ወይ ገዳም ሄደዋል ብዬ ነው እኔ የማስበው እንጂ አባዬን እንደዚህ ሰው አያግተውም በማለት ቲናም ታስመስላለች። አንዳንድ ቦታዎች ጸበል ሲኬድ አይወራም ለሰው በማለት ቲና ካሌብን ታሳምነዋለች። ካሌብም ቲና እውነት ለመናገር እኔ ብዙ ነገር አጥቼ እኖራለሁ፣ ግን ደግሞ አባዬን አጥቼ መኖር አልችልም፣ ስለዚህ ጸሎት አድርግልኝ በማለት ለቲናም ይላታል። ቲናም ደግሞ ማስመሰሉን ቀጥላበታለች። አዎ ሁላችንም አባዬ ደህና እንዲሆን እንፈልጋለን በማለት ለካሌብ ስትነግረው ካሌብም እውነት ለመናገር ለአባዬ እንደዚህ ስላሰብሽለት በጣም ደስ ብሎኛል ይላታል። ቲናም ለምን አላስብም አባቴ እኮ ነው፣ ለሁላችንም አባታችን ነው በማለት ካሌብ የአባቱ መጥፋት በጣም አሳስቦታል። እናም የሚሄድበትንም ሆነ የሚቀመጥበትን ቦታ በፍጹም ሊያውቅ አልቻለም። እናም ተነስቶ ሲሄድ ትሁቴ ካሌብ የት ልትሄድ ነው በማለት ጥያቄ ትጠይቀዋለች። ካሌብም ደግሞ የት እንደሚሄድ እንኳን እርግጠኛ እንዳልሆነና ግን ደግሞ ዘወር ብሎም እንደሚመጣ ለትሁት ነግሯት ጥሏት ይወጣል። አጋቹ ሲያፋጥጠው እባክን አባዬን አሳልፈ ስጠኝ፣ አባዬን መግደል እፈልጋለሁ ይላል። እንዴት አባዬን ትላለህ? ምን ማለት ነው? ይሄማ እያጭበረበርክ ነው። እናም ደግሞም የቤተሰብ አካል ነህ ማለት ነው ይለዋል። ይኸውልህ እኔና ቲና አንድ ላይ ተባብረን ነው ያሳገት ነው። ቲና ደግሞ ፍቅረኛ ነች እና እኔም ሆነ ቲና አባዬ ነው የምንለው በማለት ይመልስለታል። ነገር ግን ደግሞ አንተ አጭበርባሪ ነህ፣ ውሸት ግን ነው። ስለዚህ የዚህ ሰውዬ የቤተሰብ አካል ነህ። እናም አንተንማ እዚህ ጋር አለቅም በማለት በተደጋጋሚ ይቀጠቅጠዋል። የፈለግከውን ነገር መጠርጠር ትችላለህ፣ ግን ደግሞ ባቀረብኩልህ ሀሳብ ብትስማማ ይሻላል ይለዋል። ምክንያቱም ደግሞ ዳኒ የፈለግከውን ገንዘብ ልስጥህና አባዬን አሳልፈ ስጠኝና እገለዋለሁ በማለት ሲለው ነበረ። ይህ ማለት እንግዲህ በፍጹም ይህን ግን በዚህ አልደራደርም፣ በዚህ ገንዘብ አንተ ባቀረብከው ገንዘብ ሳይሆን የምደራደረው እንዲሁም በምት አሳምናለሁ የዚህ ቤተሰብ አካል እንደሆንክ በማለት አጋቹም ዳኒን ለመምታት ይነሳል። ዳኒን እየቀጠቀጠ ምንድነው አንተ ከየት ነው የመጣኸው ምንድነው በማለት ይቀጠቅጠዋል። ግን ደግሞ ነግሬያለሁ፣ ከዚህም በላይ ምንም ልነግርህ አልችልም ይለዋል። ካሌብም በጣም ደብሮት ውጭ ላይ ቁጭ ብሏል። ምክንያቱም ደግሞ ሀሳብ እያሰበ ነው። በተለይ ደግሞ አባቱ የት እንዳለ የማያውቀው ካሌብ ግራ ተጋብቷል። እናም ትሁቴ ከውጭ ትመጣና
ቆይ ደግሞ ምን ሆነ ነው በሀሳብ ብላም ጠይቀዋለች። ስም እባክን አንተ ጥንቃቄ ማድረግ አለብህ ካሌብ፣ ቆይ የምትሄድበትን ሁሉ ማወቅ አለብህ ብላም ትለዋለች። በጣም ይበሳጭና ትሁት እኔ በዚህ መልኩ ማሰብ አልችልም፣ አባዬ በሰዎች ታግቶ እኔ እንደዚህ ቁጭ ማለት አልችልም ይላታል። እና ትሁትም ይውልህ ካሌብ ግን ደግሞ ሁሉም ነገር በእርጋታ ይሆናል እንጂ ሁላችንም እኮ የአባዬ መታገትና መጥፋት ሁላችንም እያሳሰበን ነው በማለት ትሁትን ትመልስለታለች። አባዬን በዚህ መልኩ ማጣት አልፈልግም ይላታል። እና ታዲያ ምን ፈለግ ምን አሰብክ ስትለውም ካሌብም ይውልሽ እኔ ግን ያሰብኩትኝ ቲናን ማገት ነው፣ ቲናን አግቼ ሁሉን ነገር ማወቅ አለብኝ ይላታል። ቲናን ካሌብ ተጠራጥሯታል። ይህ ማለት እንግዲህ ትሁትም ደግሞ በጣም ትደነግጥና ምን ለማለት ነው ብላም ትለዋለች። እንዴት እንደዚህ ታስባለህ በማለት ቲናን አግቼ አጨናንቄ እውነቷን ማውጣት አለብኝ ብላም ይላል። ቲናም ደግሞ እንዴት ነው ቆይ ቲናን አግተህ ለምን አባዬ አጋች እኮ እንደሚጎዳው አታውቅም እንዴ ካሌብ ብላም ትሁት ለካሌብ ትነግረዋለች። አጋቹ የሚፈልገው ገንዘብ ነው፣ ደግሞም በገንዘብ ከታጋቹ ጋር መደራደሩ አይቀርም ይላል። እና ታዲያ ቲና ትሰጠዋለች በማለት ትሁትም ትነግረዋለች። ትሁትም ይህን ነገር ግን እኔ አልቀበለውም በጣም ፈርቻለሁ ብላም ትላለች። ካሌብም ደግሞ አትፍሪ፣ ይሄ ምንም የሚያስፈራ ነገር የለም በማለት ትሁትም ይኸውልህ ካሌብ እኛ የምንከስረው ገንዘብ ቢሆን ችግር የለውም፣ ግን ደግሞ የሰው ነፍስ የአባዬ ነፍስ ነው እዚህ ጋ ያለው፣ እናም ጥንቃቄ ያስፈልገዋል በማለት ለካሌብ ትነግረዋለች። ካሌብም ደግሞ ይህ ስህተት እንደማይፈጠርና ምንም ነገር እንደማያሳስባት በተደጋጋሚ ይነግራታል። እውነቴን ነው የምልሽ አታስቢ፣ አባዬንማ በፍጹም አናጣውም እያለ ካሌብም በጣም ስለተበሳጨና እንዲሁም ደግሞ የሚያደርገው ነገር ግራ ስለገባው ውሃውን እየጠጣ ሀሳቡን ማምጣት ጀምሯል። ምክንያቱም ደግሞ ቲናን ማገት ነው እሱ የፈለገት። ሁሉንም ነገር አውቃለች። እናም ቲናም እንዳገተችው አውቃለች። ወይኔ አባዬ ምን ውስጥ ሆን እያስቀመጠችህ ደግሞስ ምን ታበላ ሆን እያለች እያሰበች ብቻዋን እያወራች ነው። ይህ ማለት እንግዲህ ቲና እንዳገተችው ትሁት አውቃለች። ስሜታዊ ስለሆነ ግራ ገብቷታል። ምክንያቱም ደግሞ ስሜታዊ ሆኖ እዛ ጋር አባዬ ከተጎዳ በጣም ከባድ ነው። እናም ነገሮችን ሁሉ ቀስ ብለን ብናደርግ ይሻላል፣ ብቻዋ ፈጣሪ ያውቃል በማለት ትሁትም ቁማ በጣም እያሰበች ነው። አጋቹ ዳኒንና እንዲሁም አባባን አንድ ላይ አስረው እየቀጠቀጠ ይውልህ አንተንም ከፈለግከውንም ቢሆን እቀጠቅጠህለው በማለት ዳኒን በጣም ያሰቃየዋል። ዳኒም አጉል ታማኝ ነኝ ለማለት አትሞክር፣ ይውልህ እሱ እዚህ ጋር ያለው ሰው የኔ ጠላት እንጂ የአንተ ጠላት አይደለም፣ ስለዚህ ስጠኝና እኔው ሊጨርሰው ሲል አባባም በጣም ይደነግጣሉ። ልሀት ቀልድ አባት ቤተሰብ እንደሆን ካውቃለሁ፣ እስካሁን ድረስ ያልገደልኩ ለምዶ ታውቃለህ፣ ቲና መታ እውነቱን እስከምታረጋግጥልኝ ድረስ ነው